የተከበራችሁ ተማሪዎች እንደምን አላችሁ? ይህ ጉሚራ ዩቲዩብ ነው። በዚህ ዩቲዩብ ላይ ጠቃሚ ምክሮችንና መረጃዎችን ወደ እናንተ እያደረስኩ እገኛለሁ። እናንተም እየተከታተላችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ በትልቁ ርዕሳችን ስር ጠቃሚ ምክሮች ለተማሪዎች በሚል ስር የተለያዩ ምክሮችን ወደ እናንተ እያደረስኩ እገኛለሁ። 5 የጥናት ስልቶች አሉ። 4ቱን አብረን ተመልክተናል። ዛሬ ደግሞ የምንመለከተው 5ኛውና የመጨረሻው ርዕስ ይሆናል። እሱም የሚለው የተማርነውን ማስተማር ይላል። ኢቨንቴክ ሰጥቶ መቀበል የሚል መርሆ በጥናት ውስጥም ውጤታማ ዘዴ ነው። እንግዲህ የተማርነውን ያወቅነውን ለሌላ ማስተማር፣ ሌላ ደግሞ ያወቀችውን ከሌላ ሰው ደግሞ መማር ማለት ነው። እንግዲህ ይሄ ኖሌጅ ኢዝ ኮምፕሊመንት እንደምንለው እኛ የምናውቀው ነገር አለ፣ ሌላኛው ሰው ደግሞ የሚያውቀው አለ። እርስ በርስ ስንማማር አንዱ አንዱን ሲያስተምር እውቀታችን ሙሉ ይሆናል ማለት ነው። ስለዚህ ይሄ ዘዴ በጣም ጠቃሚ ነው። የምንተገብርበት አካሄድ በጣም ብስለት በተሞላበት መንገድ መሆን አለበት። ከማንኛውም ካገኘነው ተማሪ ጋር ሳይሆን በመጀመሪያ የምናደርገው ከኛ ጋር ተመሳሳይ ዓላማ ያለውን ወይ ያላትን እና ለዓላማው ወይ ለዓላማዋ ጽኑ የሆነችውን ጓደኛ መምረጥ አለብን። እንግዲህ ለዓላማውም ለመስራት ከተስማማን በኋላ ከተቻለ አብረን እናጠናለን። ካልተቻለ ግን በባለፈው ቪዲዮ ላይ ያነሳውላችሁ ጉዳይ አለ። የጥናት መቼትን መምረጥ ያነሳ ነው። ምንም እንኳን አንድ ዓላማ ቢኖረንም የኔ የጥናት መቼትና ጓደኛ የጥናት መቼት ሊለያይ ስለሚችል አንድ ከሆነ የጥናት መቼታችንን አንድ ላይ ቦታና ሰዓታችን አንድ ላይ ሆነን ማጥናት እንችላለን። የጥናት መቼታችን ወይ ቦታና ሰዓታችን ደግሞ የተለያየ ከሆነ ደግሞ በየፊናችን ተለያይተን በማጥናት ጥናታችን ከጨረሰን በኋላ በጋራ የምንመካከርበት የምንማማርበትን ጊዜና ሰዓት ማመቻቸት እንችላለን። ከዛ በኋላ በየግላችን አንብበን የመጣነውን የተራዳነውን እርስ በርስ እንማማራለን ማለት ነው። አንዳችን ለሌላችን የገባንን ነገር እናስተምራለን። ተራ በተራ ይህን እናድርግ። ሁለታችንም ተጠቃሚዎች እንሆናለን። ሚቹዋል ቤኔፊት የምንለው ሁለታችን ከዚህ ዘዴ እንጠቀማለን። ጓደኛችንን ስናስተምርም ሆነ ከጓደኛችን ስንማር በሁለቱም መንገድ እንማራለን። ስለዚህ ራሳችንን እንደ መምህርና እንደ ተማሪ በማሰብ በሁለቱም መንገድ ተጠቃሚዎች ለመሆን እንጣር። እንግዲህ አንዱ አንዱን ሲያስተምር አንድ ሰው ሁሉንም ነገር ይረዳል፣ ሁሉንም ነገር ያውቃል ብለን ማሰብ አንችልም። ስለዚህ እኛ ያላወቅነውን ሌላው ሰው ስለሚያውቅ መማማሩ፣ አብሮ መወያየቱ፣ መመካከሩ እርስ በርስ ለመማማር ያልገባንን ያላወቅነውን ለማወቅ የሚያግዝ ዘዴ ስለሆነ የተማርነውን ማስተማር፣ ያወቅነውን ማስተማር የሚለውን ዘዴ መጠቀም እጅግ አስፈላጊ ነው። ኮላቦሬቲቭ ኮኦፐሬቲቭ የሚባል ዘመን ላይ ስለሆነ በጋራ መስራት፣ ቲም ለርኒንግ፣ ኮላቦሬቲቭ ለርኒንግ የሚለው አፕሮች ላይ ስላለን በዚህ ዘመን እንግዲያችንን መሮጥ አለመመካከር ለውጤታማነት የሚያበቃ አይመስለኝም። ስለዚህ መመካከር፣ መጠያየቅ፣ እርስ በርስ መማማር በፈተና ክላስ ብቻ ነው የማይፈቀደው እንጂ ከፈተና ክፍል ውጪ አብሮ መማር፣ መጠያየቅ፣ መመካከር፣ አንዱ ሌላኛውን ማስተማር፣ ያወቀውን ሼር ማድረግ እጅግ አስፈላጊና ውጤታማ የሚያደርግ ዘዴ ስለሆነ በተቻለ መጠን በግሩፕ እንኳን ስናጠና ግሩፕ ካለን ተራ በተራ የግሩፑ አባላት ተራ በተራ ግሩፑን ቢያስተምሩ እንጠቀማለን። በማስተማርም እንጠቀማለን፣ በመማርም ከሌላ ሰው እንጠቀማለን። ስለዚህ ይህ ዘዴ እጅግ አስፈላጊ ስለሆነ ይህን ዘዴ ከሌሎቹ ዘዴዎች ካነሳናቸው ዘዴዎች ጋር በማጣመር እንድትጠቀሙ ጋብዛችኋለሁ። ዛሬውን በዚህ ላይ ሳበቃ እንግዲህ 5 የጥናት ዘዴዎችን አንስተን ማብራሪያ ሰጥተንባቸዋልና እነሱን በአግባቡ በመከታተል ከቪዲዮ ላይ መከታተል ብቻ ሳይሆን ተግባራዊ በማድረግ ውጤታማ እንድትሆኑ
ጋብዛችኋለሁ። ቪዲዮውን ሼር፣ ላይክ፣ ሰብስክራይብ አድርጉ። በሌላ ርዕስ እንገናኛለን። እንግዲህ የጥናት ስልት መጠቀም የሚለውን እዚህ ላይ እንጨርሳለን። በቀጣይ እንግዲህ ዋና ርዕሳችን እንዳትረሱት ስኬት ምስጢሮች ለተማሪዎች በሚለው ስር እስካሁን ያነሳ ነው አንድ ርዕስ ብቻ ነው። እሱ ምንድነው? የጥናት ስልት መጠቀም ነው። ሌሎች መዓት ርዕሶችን ገና አብረን እንመለከታለን። ስለዚህ መከታተላችሁን ቀጥሉበት፣ ተጠቀሙበት። ለዛሬው እዚህ ላይ አቆማለሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ሰላም ቆዩ።